ዓመታዊ የአሜሪካ የሰብአዊ መብቶች አያያዝ ሪፖርት በኢትዮጵያ ከጉጪ ግድያዎች ማሰቃየትና የጅምላ እስራት መፈጸማቸውን አመላክተም። የአሜሪካ የውጭ ጉዳይ መስሪያ ቤት የ2024 የሰብአዊ መብቶች አያያዝ ሪፖርትን ይፋ አድርጓል። ሪፖርቱ በአገሪቱ የተለያዩ ክፍሎች በመካሄድ ላይ ባሉ ግጭቶች በመንግስትና መንግስታዊ ባልሆኑ አካላት መጠነ ሰፊ የመብት ጥሰቶች መፈጸማቸውን በዝርዝር ገልጿል። አምነስቲ ኢንተርናሽናል በሂውማን ራይትስ ዎች በተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮና በገለልተኛ ሚዲያዎች በተደረጉ ምርመራዎች ላይ የተመሰረተው ሪፖርቱ ያለ ፍርድ ቤት ትዕዛዝ የሚፈጸም ግድያ፣ ማሰቃየቶች፣ የዘፈቀደ እስራት፣ የግዳጅ መሰወርና የመናገርና በመሰባሰብ ነጻነት ላይ ከባድ ገደቦችን ማስፋፋታቸውን ቀጥለዋል ብሏል። ሪፖርቱ በምዕራብ ትግራይ በአማራ ሚሊሻዎችና አጋሮቻቸው በርካታ የሲቪል ግድያዎች፣ በጅምላ ማፈናቀል፣ የዘር ማጽዳት፣ በሴቶችና ልጃገረዶች ላይ የሚፈጸም አስገድዶ መድፈርና በሌሎች ጥቃቶችም ዝርፊያና የንብረት ውድመት መፈጸማቸውን ጠቅሷል። በተጨማሪም በአማራና ኦሮሚያ ክልሎች እንዲሁም በሌሎች አካባቢዎች በሲቪሎችና በመንግስት ባለስልጣናት ላይ መጠነ ሰፊ ከህገወጥ ተግባራት ጋር የታገዘ ግድያዎች መፈጸማቸውን ገልጿል። ለነዚህ ድርጊቶችም የተለያዩ ታጣቂዎችን ተጠያቂ አድርጓል። በሪፖርቱ ግኝቶች መሰረት በአፋር፣ አማራ፣ ኦሮሚያ፣ ጋምቤላና ሶማሊያ ክልሎች የሚገኙ ሚሊሻዎች ቡድኖች በሲቪሎች ላይ ጥቃትና ግድያ መፈጸም በሺዎች የሚቆጠሩ ሰዎችን አፈናቅሏል። መንግስት ከአንዳንድ ቡድኖች ጋር ንግግር እንዳደረገና አንዳንድ መንግስታዊ ያልሆኑ ተዋናዮች ላይ እርምጃ መውሰዱን የገለጸው ሪፖርቱ ነገር ግን የነዚህ እርምጃዎች መጠንና ውጤትን አልገለጸም ብሏል። በአማራና ኦሮሚያ ክልሎች እንዲሁም ትግራይን ጨምሮ በሌሎች አገሪቱ ክልሎች በቀጠሉ ግጭቶች አውድ ውስጥ በርካታ ህገወጥ ወይንም ያለ ፍርድ ቤት ትዕዛዝ ግድያዎች ተፈጽመዋል ሲል ሪፖርቱ ገልጿል። በአማራና ኦሮሚያ ክልሎች የጅምላ ግድያና የድሮን ጥቃቶችም ሪፖርቱ በአማራ ክልል መራዊ ከተማ በመከላከያ ሰራዊት ስለተፈጸመው የጅምላ ግድያ በተመለከተ የአምነስቲ ኢንተርናሽናል ምርመራን ጠቅሷል። የመከላከያ ሰራዊት ወታደሮች ነዋሪዎችን ከቤቶቻቸው፣ ከሱቆቻቸው፣ ከመንገድ ሰብስበው ከ50 በላይ ሰዎችን መግደላቸውን ገልጿል። አምነስቲ የዓይን እማኞች ምስክርነትን ከሳተላይት ምስሎች ጋር በማጣመር ግድያዎችን የጅምላ ግድያዎች ሲል የገለጸ ሲሆን መንግስት ፍትህን ለማስፈን የተረጋገጠ ጥረት አለማድረጉን አውግዟል። ከጥር 2023 እስከ ጥር 2024 ባለው ጊዜ ውስጥ በአገር አቀፍ ደረጃ ቢያንስ 1351 ሲቪሎች ተገድለዋል። ከነዚህም ውስጥ 740 የሚሆኑት የተገደሉት በአማራ ክልል ነው ብሏል። መንግስት በፈጸመው የድሮን ጥቃቶች ከነሐሴ እስከ ታህሳስ 2023 ባለው ጊዜ ውስጥ 248 ንጹሃን ዜጎች ተገድለዋል። ትምህርት ቤቶች፣ ሆስፒታሎችና የውሃ ተቋማትም ወድመዋል ተብሏል። በአማራ ክልል ቀወት ወረዳ በተፈጸመ የድሮን ጥቃት በትምህርት ቤት ስብሰባ ላይ የነበሩት 7 መምህራን ሲገደል በተመሳሳይ ጊዜ በሞላሌ ወረዳ በተፈጸመ ጥቃት ደግሞ 3 ሲቪል ሰዎችና 3 የፋኖ አባላት ተገድለዋል ብሏል። በተጨማሪም ሪፖርቱ በኦሮሚያ ክልል ግጭቶች ወቅት የኢትዮጵያ መከላከያ ሰራዊትና የክልል ፖሊስ በሲቪል ዜጎች ላይ ከመጠን ያለፈ ኃይል መጠቀማቸውን የሚገልጹት ተደጋጋሚ ክስተቶችን ዘግቧል። በፈረንጆቹ የካቲት 13 ባወጣው የሮይተርስ ምርመራ ዘገባ ኮሬ ነገኛ የተሰኘው የኦሮሚያ መንግስት ኃይል በዘር እና በሃይማኖት አናሳዎች በሆኑ እና በፖለቲካ ተቃዋሚዎች ላይ ያነጣጠረ መጠነ ሰፊ በደልን ከህግ ውጭ ግድያ፣ ማሰቃየትና በዘፈቀደ እስራት ማከናወኑን አመላክቷል። በተጨማሪም የተቃዋሚው የኦሮሞ ነጻነት ግንባር ፓርቲ አባሉ ጃል በቴ ኡርጌሳ በኦሮሚያ ክልል መቂ ከተማ በሚያዝያ ወር መገደላቸውንም የሰብአዊ መብት አያያዝ ሪፖርቱ ጠቅሷል። በወቅቱ የኢትዮጵያ ሰብአዊ መብቶች ኮሚሽን ገለልተኛ ምርመራ እንዲደረግ አሳስቦት ፍትህና ተጠያቂነት መረጋገጥ አስፈላጊ መሆኑን አጽንኦት ሰጥቶ ሪፖርቱን ገልጾ ነበር። ይሁን እንጂ በአመቱ መጨረሻ ላይ ምንም አይነት የምርመራ ውጤት ለህዝብ ይፋ አልተደረገም ብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት በሪፖርቱ እንዳመለከተው በነሐሴ 2023 የጣለው የአስቸኳይ ጊዜ አዋጅ በሰኔ 2014 ከተነሳ በኋላ በሺዎች የሚቆጠሩ የኦሮሞና የአማራ ብሔር ተወላጆች ለወራት ታስሮ ቆይተዋል። ታሳሪዎቹ ብዙውን ጊዜ ያለ ፍርድ ቤት ትዕዛዝ መጋዘኖችና ትምህርት ቤቶችን ጨምሮ መደበኛ ባልሆኑ ማቆያ ስፍራዎች እንዲቆዩ ተደርጓል ብሏል። በርካታ የፍርድ ቤት ታሳሪዎችን በዋስ እንዲፈቱ ትዕዛዝ ቢያስተላልፍም ፖሊስ አሻፈረኝ በማለት አዳዲስ ክሶችን እንደሚከፍት ወይም ወደ ሌላ ፍርድ ቤትም እንደሚያዘዋውር ያመለከተው የአሜሪካ ሪፖርት 7 የኦሮሞ ነጻነት ግንባር መሪዎችም መስከረም 2004 ከመለቀቃቸው በፊት ከ4 ዓመታት በላይ ክስ ሳይመሰረትባቸው ታስረው ቆይተዋል ብሏል።
ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።